ሰበር መረጃ በመካከለኛው ምስራቅ ያለው ጦርነት አምስተኛ ቀኑን ሲይዝ ዓለምን የሚያስደነግጡ ክስተቶች እየተከታተሉ ነው። 6 የአሜሪካ ወታደሮች በኢራን የአጸፋ ጥቃቶች መገደላቸውን ፕሬዝዳንት ዶናልድ ትራምፕ በይፋ አረጋግጠዋል። በኳታር የሚገኘው ግዙፉ የአሜሪካ ጦር ሰፈርና በሳውዲ አረቢያ የሚገኘው የሲአይኤ ጣቢያ በኢራን ሚሳኤሎች ተመተዋል። የሆርሙዝ ሰርጥ በመዘጋቱ የዓለም የነዳጅና የጋዝ ገበያ ክፉኛ ተናውጧል። ፕሬዝዳንት ትራምፕ በኢራን ያለው ነገር ሁሉ ወድሟል እያሉ ባሉበት በዚህ ሰዓት በአሜሪካ ሴኔት የፕሬዝዳንቱን የጦርነት ስልጣን ለመገደብ ወሳኝ ስብሰባ ተቀምጧል። እስራኤል ቴህራንን በራሷ የደህንነት ካሜራዎች እንዴት ለመምታት ስትሰልል እንደቆየች የሚገልጸው አዲስ መረጃ ደግሞ ዓለምን እያስገረመ ነው። የካሚኒ ተተኪን ፍለጋና የአሜሪካውያን በረራ መሰረዝ የፈጠረው ትርምስ። በዛሬው ልዩ ዘገባ እነዚህን ትኩስና ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አምስተኛ ቀኑን የያዘው ከ120 ሰዓታት በላይ ያስቆጠረው የመካከለኛው ምስራቅ ጦርነት ዛሬም ብሶበት ታይቷል። የኢራን መዲና ቴህራን ታይቶ በማይታወቅ የጥፋት ደመና ተሸፍናለች። አሜሪካና እስራኤል በጋራ የከፈቱት ኦፕሬሽን ላይትኒንግ ተብሎ የሚጠራው መጠነ ሰፊ ጥቃት በቴህራን ምዕራባዊ ግዛቶች ላይ እጅግ አሰቃቂ የሆኑ ፍንዳታዎችን እያስከተለ ይገኛል። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት መግለጫ የኢራን ወታደራዊ መዋቅር ሙሉ በሙሉ በሚባል ደረጃ መፈራረሱን በኩራት ተናግረዋል። እንደ ትራምፕ አገላለጽ የኢራን ባህር ኃይልንም ሆነ አየር ኃይል በአሁኑ ሰዓት ከጥቅም ውጪ ሆነዋል። በአሜሪካ ማዕከላዊ እዝ ይፋዊ መረጃ መሰረት ባለፉት 5 ቀናት ውስጥ ብቻ በኢራን ስትራቴጂካዊ ቦታዎች ላይ ከ1700 በላይ ኢላማዎች ተመተዋል። እነዚህ ኢላማዎች የኢራንን ሚሳኤል ማምረቻዎች፣ የራዳር ጣቢያዎችንና የከፍተኛ መሪዎችን የእዝ ማዕከላት ያካተቱ ናቸው። ትራምፕ ማክሰኞ ዕለት በሰጡት ተጨማሪ ማብራሪያ ሌላኛው የኢራን መሪዎች ቡድን በድጋሚ የአየር ጥቃት ኢላማ መደረጉን ገልጸዋል። ይህ ማለት አሜሪካና እስራኤል የኢራንን ወታደራዊ አቅም ብቻ ሳይሆን ሀገሪቱን የሚመራውን የፖለቲካ መዋቅርም ጭምር ለማጥፋት ቆርጠው መነሳታቸውን ያሳያል። ይህ ወታደራዊ ድል ግን በከፍተኛ የሰው ሕይወት መስዋዕትነት የታጀበ ነው። በዩናይትድ ስቴትስ የሚገኘው የሰብአዊ መብት ተሟጋቾች ድርጅት እንደዘገበው ከሆነ ባለፈው ቅዳሜ ጥቃቱ ከተጀመረበት ጊዜ አንስቶ በኢራን ውስጥ ከ1000 በላይ ሰዎች ተገድለዋል። በሟቾቹ ውስጥ በርካታ ህጻናትና ንጹሃን ዜጎች የሚገኙበት ሲሆን ይህ ቁጥር የመጀመሪያ ደረጃ ሪፖርት በመሆኑ ወደፊት በከፍተኛ ሁኔታ ሊጨምር እንደሚችል ተሰክቷል። በቴህራን ጎዳናዎች ላይ ያለው ሁኔታ እጅግ አስከፊ ነው። ነዋሪዎች የምግብ እጥረት እንደገጠማቸውና የዕለት ተዕለት ፍጆታዎችን ለማግኘት እየተቸገሩ መሆኑንም ለዓለም አቀፍ ሚዲያዎች በስጋት እየገለጹ ይገኛሉ። ትራምፕ ኢራን አሁን ምንም የላትም ቢሉም በፍርስራሽ ውስጥ የሚወጡት የድሮንና የሚሳኤል ጥቃቶች ግን ጦርነቱ ገና ወደማይገመት የጥፋት ምዕራፍ ሊሸጋገር እንደሚችል ፍንጭ እየሰጡ ነው። አሜሪካና እስራኤል በቴህራን ላይ የፈጸሙት ጥቃት እንዲህ በቀላሉ ስኬታማ ሊሆን የቻለው እንዴት ነው ለሚለው ጥያቄ ፋይናንሻል ታይምስ አስደንጋጭ የሆነ የስለላ ሚስጥር አውጥቷል። እንደ ዘገባው ከሆነ የእስራኤል የደህንነት ተቋም የቴህራንን የጎዳና ላይ ደህንነትና የትራፊክ ካሜራዎችን ለዓመታት ጠልፈው ሲጠቀሙባቸው ቆይተዋል። ይህ ማለት የኢራን ባለስልጣናት በየቀኑ የሚያደርጉት እንቅስቃሴ፣ የሚሄዱበት ቦታና የሚገናኙት ሰው ሁሉ በእስራኤል የስለላ መረብ ውስጥ እንደ መዳፍ ይታይ ነበር ማለት ነው። ይህ ዘመናዊ የክትትል ስርዓት የአየር ጥቃቶቹ የኢራን መሪዎችን ድብቅ ቢሮዎችና መኖሪያ ቤቶች ሳይሳሳቱ በትክክል ኢላማ እንዲያደርጉ ትልቅ እገዛ አድርጓል። ይህ የስለላ የበላይነት ያመጣው ትልቁ ውጤት ደግሞ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ መገደል ነው። ካሚኒ ከተገደሉ በኋላ በኢራን ከፍተኛ አመራሮች ዘንድ ታይቶ የማይታወቅ ግራ መጋባትና ስጋት ነግሷል። የኢራን የዜና ወኪል ፋርስ እንደዘገበው የሀገሪቱ ከፍተኛ ባለስልጣናት አዲስ መንፈሳዊ መሪ ለመምረጥ በቪዲዮ ኮንፈረንስ ስብሰባ ላይ ናቸው። የካሚኒ ልጅ የሆነው ሙጅታባ ካሚኒ የአባቱ ዋነኛ ተተኪ ተደርጎ ቢታጭም በአሁኑ ሰዓት እርሱና ሌሎች ከፍተኛ የሃይማኖት መሪዎች የት እንደሚገኙ ወይም በህይወት መኖራቸው እንኳን እስካሁን አልታወቀም። በቴህራን ውስጥ ያለው የደህንነት መዋቅር ሙሉ በሙሉ
በመበላሸቱ አዲሶቹ መሪዎች ለመገናኘትም ሆነ ትዕዛዝ ለማስተላለፍ ተቸግረዋል። የኔታንያሁ መንግስት የኢራንን ካሜራዎች እንደ አይን መጠቀሙ ኢራን በራሷ ቴክኖሎጂ ራሷን እንድትበላ አድርጓታል። ይህ የካሜራ ሚስጥር በኢራን ወታደራዊ ታሪክ ውስጥ ትልቅ ጠባሳ ጥሎ የሚያልፍ ሲሆን የስለላ በላይነት ከሚሳኤል በላይ ጦርነትን እንዴት እንደሚያሸንፍ ትልቅ ማሳያ ሆኗል። የካሚኒ ተተኪ የሚሆነው ሰው ቴህራንን ከፍርስራሽ የማውጣት ብቻ ሳይሆን የተበጣጠሰውን የስለላ መረብ የመጠገን ከባድ ሸክም ይጠብቀዋል። አምስተኛ ቀኑን ባስቆጠረው ጦርነት የአሜሪካ ወታደራዊ የበላይነት በኢራን የአጸፋ ጥቃቶች እየተፈተነ ይገኛል። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ አሁንም ሁሉንም ነገር አውድሟል ቢሉም መሬት ላይ ያለው እውነታ ግን ሌላ መልክ እየያዘ ነው። ኢራን ባልተጠበቀ ሁኔታ በኳታር የሚገኘውንና በመካከለኛው ምስራቅ ግዙፍ የሚባለውን የአሜሪካ ጦር ሰፈር እንዲሁም በሳውዲ አረቢያና በዱባይ የሚገኙ ቆንስላዎችን በሚሳኤል መምታት ችላለች። ይህም አሜሪካ በቀጠናው ያላትን የደህንነት መዋቅር ጥያቄ ውስጥ ከቶታል። ትራምፕ ለደረሰው ጥቃትና ለተፈጠረው ቀውስ አጋሮቻቸውን መውቀስ ጀምረዋል። በተለይ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ለጥቃቱ የሰጡትን ቀዝቃዛ ምላሽ በጽኑ ተችተዋል። ትራምፕ አሁን የምንጋፈጠው ዊንስተን ቸርችልን አይደለም በማለት ስታርመር ለጦርነቱ ያላቸውን ቁርጠኝነት አጣጥለውታል። ይህ በትራምፕና በለንደን መካከል የተፈጠረው ዲፕሎማሲያዊ ፍጥጫ የምዕራባውያኑን ግንባር እየሰነጠቀው ይገኛል። በሌላ በኩል ደግሞ በአሜሪካ ሴኔት ውስጥ የትራምፕን የጦርነት ስልጣን ለመገደብ ሮብ ዕለት ወሳኝ ድምጽ አሰጣጥ ይጠብቃል። ዲሞክራቶች ትራምፕ ሀገሪቱን ወደማይወጡበት የምድር ላይ ውጊያ እየመሩ ነው በሚል ከፍተኛ ተቃውሞ እያቀረቡ ነው። ጥቃቱ ከተጀመረበት ካለፈው ቅዳሜ አንስቶ እስካሁን ድረስ 6 የአሜሪካ ወታደሮች በኢራን የአጸፋ ጥቃቶች መገደላቸውንና ከ6ቱ የ4ቱ ማንነት ይፋ እንደተደረገ የፔንታጎን ሪፖርት ፕሬዝዳንቱ በይፋ አረጋግጠዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ይህ የሟቾች ቁጥር ወደፊት ሊጨምር እንደሚችል በቁጭት አስጠንቅቀዋል። የአሜሪካ ኤምባሲዎች በሳውዲ በኩዌትና ሊባኖስ ተዘግተው ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ ታዘዋል። ከዚህም በተጨማሪ በኳታር የሚገኘውና በመካከለኛው ምስራቅ ግዙፍ የሚባለው የአሜሪካ ጦር ሰፈር እንዲሁም በሳውዲ የሚገኘው የሲአይኤ ጣቢያ በኢራን ሚሳኤሎች ተመተዋል። በሺዎች የሚቆጠሩ አሜሪካውያን ቱሪስቶችና ሰራተኞች በረራዎች በመሰረዛቸው በቀጠናው ተዘግተው የሚገኙ ሲሆን ፕሬዝዳንት ትራምፕ ጥቃቱ ከመጀመሩ በፊት አሜሪካውያንን ለማስወጣት የታቀደ እቅድ እንዳልነበረ ቢያምኑም አሁን ግን የታገቱ ዜጎቻቸውን ለማውጣት በረራዎችን ለማመቻቸት ጥረት እያደረጉ መሆኑን ገልጸዋል። ሆኖም ይህ በአሜሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። አሜሪካ በኢኮኖሚና በሰው ኃይል እየከፈለችው ያለው ዋጋ እየጨመረ በሄደ ቁጥር የትራምፕ አስተዳደር በውስጥና በውጭ ፖለቲካ የሚያጋጥመው ተጽዕኖ ይበልጥ እየጠነከረ ይሄዳል። ይህ ልህ መጋባት በመጨረሻ ማን ላይ ያርፋል የሚለው የዓለም ስጋት ሆኖ ቀጥሏል። በመካከለኛው ምስራቅ ያለው ወታደራዊ ግጭት እየተባባሰ በሄደ ቁጥር በአሜሪካ የፖለቲካ ማዕከል ዋሽንግተን ውስጥ ሌላ ትልቅ ፍልሚያ ተጀምሯል። ፕሬዝዳንት ዶናልድ ትራምፕ ያለ ኮንፈረንስ ፍቃድ የጀመሩት ወታደራዊ ዘመቻ በህግ አውጪዎች ዘንድ ከፍተኛ ክፍፍልን ፈጥሯል። የፕሬዝዳንቱን የጦርነት ስልጣን ለመገደብ የታለመው ወሳኝ የሴኔት ድምጽ አሰጣጥ ለሮብ ዕለት ተቀጥሯል። ይህ የህግ መወሰኛ ምክር ቤት ውሳኔ ትራምፕ ወታደራዊ ዘመቻውን ለመቀበል የኮንግረሱን ይፋዊ ፍቃድ እንዲያገኙ የሚያስገድድ ነው። በተመሳሳይ መልኩ የተወካዮች ምክር ቤት በነገው ዕለት ማለትም ሐሙስ በመሰል ጉዳይ ላይ ድምጽ ለመስጠት ተዘጋጅቷል። በተለይም የዲሞክራቲክ ህግ አውጪዎች ትራምፕ ለጥቃቱ የሰጡትን ምክንያት በቂ አይደለም በማለት በጽኑ እየተቹት ይገኛሉ። ህግ አውጪዎቹ አሜሪካ መጨረሻ ወደማይታወቅ የምድር ላይ ውጊያና ማለቂያ የሌለው ተሳትፎ ውስጥ እየገባች ነው ሲሉ ማስጠንቀቂያ ሰጥተዋል። ትራምፕ በበኩላቸው በኢራን ውስጥ ያለው ነገር ሁሉ ወድሟል በማለት ድርጊታቸውን ቢከላከሉም ኮንግረሱ ግን ጥቃቱ ከመጀመሩ በፊት አሜሪካውያንን ለማስወጣት የሚያስችል እቅድ አለመኖሩንና 6 የአሜሪካ ወታደሮች መገደላቸውን እንደ ትልቅ ክፍተት እየተመለከተው ነው። በተባበሩት መንግስታት የኒውክሌር ተቆጣጣሪዎች በኩልም የቀረበው ኢራን የኒውክሌር ጦር መሳሪያ ልታበለጽግ ጥቂት ቀናት ቀርቷታል የሚለው ምክንያት ሐሰት መሆኑ መገለጹ በትራምፕ አስተዳደር ላይ ያለውን ጫና አክብዶታል። በዚህ የኮንግረስ ስብሰባ ሴኔቱና የተወካዮች ምክር ቤት የትራምፕን ወታደራዊ እርምጃ የሚገድብ ውሳኔ ካሳለፉ ፕሬዝዳንቱ የጀመሩትን መጠነ ሰፊ
ጥቃት ለማስቀጠል ትልቅ የህግ እንቅፋት ይጋረጥባቸዋል። ዓለም የዋሽንግተንን የድምጽ ውጤት በጉጉት እየተጠባበቀችው ትገኛለች። ቀውሱ ከጦር ግንባር አልፎ በመላው ዓለም የኢኮኖሚና የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖን እያሳደረ ይገኛል። ኢራን የዓለም የነዳጅ ንግድ ቁልፍ መተላለፊያ የሆነውን የሆርሙዝ ሰርጥን በይፋ መዝጋቷን ማወጇን ተከትሎ ዓለም አቀፍ የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ሻቅቧል። ይህ በዓለም አቀፍ ገበያ ላይ የታየው ድንገተኛ የዋጋ ጭማሪ በተላላቂ ኢኮኖሚ ማዕከላትና በአክሲዮን ገበያዎች ላይ መደናገጥን የፈጠረ ሲሆን የሸቀጦች ዋጋም በዚሁ መጠን እንዲጨምር ምክንያት ሆኗል። ይህንን የንግድ መስመር መዘጋት ተከትሎ የነዳጅና ጋዝ ላኪ ሀገራት ምርታቸውን ለዓለም ገበያ ማቅረብ ተስኗቸዋል። ለምሳሌ ያህል በኢራቅ የሚገኙት ግዙፎቹ የሩማይላና ዌስት ቁርና 2 የነዳጅ ፕሮጀክቶች ምርታቸውን እንዲቀንሱ አልፎ ተርፎም እንዲያቆሙ ተገደዋል። ይህ ሁኔታ ዓለም አቀፉን የነዳጅ አቅርቦት እጅግ ዝቅተኛ ደረጃ ላይ የጣለው ሲሆን በብዙ ሀገራት ውስጥ የነዳጅና የምግብ እጥረት ስጋትን ፈጥሯል። በተለይም በኢራን ዋና ከተማ ቴህራን የሚኖሩ ነዋሪዎች መሰረታዊ የሆኑ የምግብ ሸቀጦችን ለማግኘት እጅግ እየተቸገሩ መሆኑንና የወደፊቱ ሁኔታቸውም በእጅጉ እንዳሳሰባቸው እየገለጹ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የዘጋቸውን የሆርሙዝ ሰርጥ በጉልበት ለመክፈትና የነዳጅ ጫኝ መርከቦችን በዩኤስ የባህር ኃይል ታጅበው እንዲያልፉ ለማድረግ ዝግጁ መሆናቸውን አስታውቀዋል። ይሁን እንጂ ዲሞክራት ህግ አውጪዎች ይህንን የትራምፕን ውሳኔ በጽኑ እየተቃወሙት ይገኛሉ። ትራምፕ ጥቃቱን ለመጀመር የሰጡት ምክንያት በቂ እንዳልሆነና አሜሪካን መጨረሻው ወደማይታወቅ የምድር ላይ ውጊያ እየመራት እንደሆነ በማስጠንቀቅ ላይ ናቸው። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪዎች በኩልም ኢራን የኒውክሌር ጦር መሳሪያ ለመስራት ጥቂት ቀናት ብቻ ቀርቷታል በሚል የቀረበው ሰበብ ትክክል አለመሆኑ ተገልጿል። ጦርነቱ በዓለም ዙሪያ የሚገኙ በሺ የሚቆጠሩ ቱሪስቶችና የውጭ ሀገር ዜጎች በቀጠናው እንዲታገዱና በረራዎች እንዲሰረዙ ምክንያት ሆኗል። ትራምፕ በጉልበት የነዳጅ መስመሩን ለመክፈት የሚያደርጉት ጥረትና በቤት ውስጥ የሚገጥማቸው የፖለቲካ ተቃውሞ ጦርነቱ ወዴት ሊያመራ እንደሚችል ሌላ ትልቅ ጥያቄ ፈጥሯል። እናም ዛሬ ጦርነቱ በአምስተኛው ቀን ላይ ሲደርስ ከወታደራዊ ፍልሚያ በበለጠ የሰው ልጅ ስቃይና የኢኮኖሚው መናወጥ ዓለምን እያሰጋት ነው። ትራምፕ ሁሉንም ነገር መተናል ቢሉም የዓለም አቀፍ የኒውክሌር ተቆጣጣሪ ተቋም ግን ለጥቃቱ የተሰጠው ምክንያት ሐሰት ነው ሲል እየተከራከረ ይገኛል። የሆርሙዝ ሰርጥ ተዘግቶ ባለበትና የነዳጅ ዋጋ እያሻቀበ ባለበት በዚህ ሰዓት የአሜሪካ ሴኔትና የተወካዮች ምክር ቤት በትራምፕ የጦርነት እርምጃ ላይ የሚያስተላልፉት ውሳኔ የጦርነቱን ቀጣይ ዕጣ ፈንታ ይወስነዋል። አሜሪካ ወደማይወጡበት የምድር ላይ ውጊያ ትገባ ይሆን ወይስ ኮንግረሱ የትራምፕን እጅ ይይዘዋል? ይህንን በሰከንዶች ውስጥ የሚለዋወጥ ትኩስ መረጃ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። በየቀኑ የሚወጡ አዳዲስ ትንታኔዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ጦርነቱ ወዴት ሊያመራ ይችል ይሆን? ሐሳባችሁን በኮሜንት አጋሩን።